ዛሬ ይዤላችሁ የቀረብኩት የኢንክሉሲቭነስ ኮርስ ሶስተኛውን ቻፕተር ይሆናል። ሶስተኛው ቻፕተር ስለ አይደንቲፊኬሽን ኤንድ ዲፍረንሺየትድ ሰርቪስስ ነው። በዚህ ቻፕተር ውስጥ በዋናነት የተካተቱ ነጥቦች አንደኛ ዲዛቢሊቲ ኤንድ ቨልነራቢሊቲ የዕለት ተዕለት ክንዋኔዎች ውስጥ ያለውን ተጽዕኖ፣ ሁለተኛ ደግሞ የፐርሰንስ ዊዝ ዲዛቢሊቲስ ኤንድ ቨልነራቢሊቲስ ያላቸው ፍላጎት አይነቶች፣ ሶስተኛው የኢንቫይሮንመንት ተጽዕኖች፣ አራተኛ ኢንተርቬንሽን ኤንድ ሪሃቢሊቴሽን አፕሮች፣ ከዛ በኋላ ደግሞ ቤሪየርስ ኦፍ ኢንክሉሲቭ ሰርቪስስ በተለያየ ሴክተር ላይ ኤንድ ሮልስ ኦፍ ቴክኖሎጂስ እነዚህን እንመለከታለን ማለት ነው። የመጀመሪያ ነጥባችን የሚሆነው the impact of disability and vulnerability on daily life ይሆናል። የዕለት ተዕለት ህይወት ውስጥ ተጋላጭነትና ከአካል ጉዳት ጋር መኖር ያለውን ተጽዕኖ እናያለን። የመጀመሪያው ፋክተር ከግለሰብ ጋር የሚያያዝ ፋክተር ነው። ፋክተር ሪሌትድ ቱ the person some react negatively የተወሰኑ ሰዎች ኔጌቲቭሊ ሪያክት ያደርጋሉ as the quality of life is negatively affected። ሌሎች ደግሞ ፖዚቲቭ የሆነ አተያይ ኖሯቸው ግን they live a productive life። ስለዚህ ያንን የሚወስኑት ነገሮች ደግሞ በአራት ዋና ዋና መደብ ይቀመጣሉ። የግለሰቡን ሁኔታ አፌክት ከማድረግ አንጻር ተጽዕኖ የሚያደርሱ ነገሮች አንደኛ የጉዳቱ አይነትና መጠን። ምን አይነት ጉዳት ነው? የአይን፣ የጆሮ፣ የአካል ስል ፊዚካል ኦር ሞቶር ዲስኦርደር ማለት ነው። ከሞቢሊቲ ጋር የተያያዘውን የአእምሮ፣ የመማር፣ የባህሪ፣ የስሜት ምን አይነት ጉዳት ነው? ከዛ በተጨማሪ ደግሞ የጉዳቱ አይነት ማይልድ ነው፣ ሞዴሬት ነው፣ ሲቪየር ነው ኦር ፕሮፋውንድ ነው። ሃው ሲቪየር ኢዝ ዘ ፕሮብለም የሚለው አንዱ ፋክተር ነው። ሁለተኛው ግን ለግለሰቡ ወይም ለግለሰቧ ከጉዳት ጋር ከአካል ጉዳተኝነት ጋር መኖር ማለት ምን ማለት ነው? ትርጉም individuals current life circumstances የግለሰቡ የዕለት ተዕለት የአሁናዊ ሁኔታ አሁናዊ የህይወት ሁኔታ ሰፖርት ሲስተም ውስጥ ምን ይመስላል? ድጋፍ እገዛ የሚያደርጉ አካላት መኖር በቅርበት እነኚህ ከግለሰብ ጋር የሚያያዙ ፋክተርስ ናቸው በዕለት ተዕለት ህይወት ውስጥ። ሌላው ኢኮኖሚክ ፋክተርስ ኤንድ ዲዛቢሊቲ እናያለን። ኢንፋክት ኢኮኖሚክ ፋክተርስ ራሳቸውን የቻሉ ብለሲንግስ ይዘው የሚመጡ አሉ። ደግሞ በተቃራኒው ድህነቱ ፓቶሎጃይዝ የማድረግ አቅምም አለው። there is clear evidence that people with few economic assets are more likely to acquire pathologies። በሽታንም ይሆናል አደጋን። በሽታን ስንል የአመጋገብ ስርዓት ጋር ተከትሎ የምንኖርበት፣ የምንሰራበት፣ እነዚህ ሁሉ የምንማርበት ከባቢያዊ ሁኔታዎች ኢኮኖሚክ ጋር ትልቅ ቁርኝት ስላላቸው ፓቶሎጂካል ኢንፍሉዌንስ አለው። ሌላው the economic status of community may have a more profound impact than the status of the individual። የአንድ ሰው ሀብታም መሆን ብቻውን፣ የአንድ ሰው ባለጸጋ መሆን ብቻውን ያን ያህል ሲግኒፊካንት የሆነ ነገር አያመጣም። the entire community ነው ተጠቃሚ መሆን መቻል ያለበት። the entire community ነው መለወጥ መቻል ያለበት። ስለዚህ ኮሚኒቲ ላይ ያለ ነገር አንደኛ የጋራ ኢንፍራስትራክቸር እንዲኖር፣ የጋራ መተጋገዝ መረዳዳቶች እንዲኖሩ ይገባል። ስለዚህ ብዙሃኑን ያማከለ አይነት ለውጥ በተለይ ኢኮኖሚክ ቤኔፊሽንስ community can be defined in terms of the micro system, meso system and macro system። ማይክሮ ሲስተም የሚባሉት ቀጥታ ማይክሮ አሁን ትንሽ ቅርበት ያላቸውን ይመለከታል። ሎካል ኤሪያ ኦፍ ፐርሰንስ ዊዝ ዲዛቢሊቲስ ከቤተሰብ ጀምሮ። ሜሶ ሲስተሙ ደግሞ ጎረቤትና ከዛ በላይ ከጉርብትናም ከፍ ያለ። ማክሮ ሲስተም ስንል ግን ክልል ወይም ከተማ አቀፍ ሀገር አቀፍ በሆነ ደረጃ ይታያል ማለት ነው። the economic status of the region and nation ምንድነው ይሄ? ማክሮ ነው ማይክሮ? ማክሮ as a whole may play a more important role than the immediate micro environment for certain kinds of disabling conditions። ምክንያቱም
ትልልቅ ፖሊሲስ በኋላ ደግሞ እዚህ ጋር የፖለቲካል ፋክተርስ እናወራ እንነጋገረዋለን። ይህ ኢኮኖሚክ ፋክተሮቹ በትልቅ ደረጃ ላይ ያላቸው ኢንፍሉዌንስ ማይክሮ ሌቭል ላይ ካለው በላቀ ነው፣ ከፍ ያለ ነው። ሶ ዲዛቢሊቲ ኮምፐንሴሽን ፕሮግራሞች ምን ይመስላሉ? ሄልዝ ኢንሹራንስ አለ ወይ? ሰፖርት ሲስተሙ የጆይንት የሆነ ሁኔታ ውስጥ ነው ወይ ያለው የሚለውንም ስለሚወስን ማለት ነው። ፖለቲካል ፋክተርስ ኤንድ ዲዛቢሊቲ እንግዲህ እዚህ ጋር ማስታወሻችሁ ላይ እንድትይዙ የምፈልገው ከዚህ በፊት ኮዝ ኦፍ ዲዛቢሊቲ ብለን ካነሳናቸው ሶስቱ ኮዞች መካከል አንደኛው ፖሊሲ ቤሪየርስ ወይም ደግሞ ሲስተሚክ ቤሪየርስ ብለን ነበር እና ፖለቲካል ሲስተምስ as they have role in designing public policy, they do have profound impact. አራተኛው psychological factors related with disability. Psychological factors in the social psychological environment ውስጥ በአራት ዋና ዋና ሳይኮሎጂካል ኮንስትራክትስ ይመደባሉ። ተመልከቱ እዚህ ጋር ከርሰሯን ያዝ። there are three social cognitive processes እነኚህ ሶሻል ኮግኒቲቭ ፕሮሰስስ የሚባሉት አራት ሳይኮሎጂካል ኮንስትራክት አይደለም ነው። ከአራቱ ውስጥ ሶስቱ ሶሻል ኮግኒቲቭ ፕሮሰስ ይባላሉ። አንደኛው ደግሞ ፐርሰናሊቲ ዲስፖዚሽን ይባላል። ሶስቱ ሰልፍ ኤፊካሲ፣ ሳይኮሎጂካል ኮንትሮል እና ኮፒንግ ፓተርን ናቸው። ፐርሰናሊቲ ዲስፖዚሽን ደግሞ ኦፕቲሚዝም ነው። ስለዚህ ሶሻል ኮግኒቲቭ ፕሮሰስስ የሚባሉት እዚህ ፓራግራፍ ውስጥ እንድትረዱ የምፈልገው they are very intertwined የተሳሰሩ ናቸው። ለመቻል አቅማችን ያለን እምነትና አመለካከት ራሳችንን የምንቆጣጠርበትን ሁኔታ እንዲሁም ደግሞ ሁኔታዎችን ማኔጅ የምናደርግበት ከሁኔታዎች ጋር ራሳችንን የምናጣጥምበት መንገድን ይወስናሉ ማለት ነው። ሰልፍ ኤፊካሲ እንደ አልበርት ባንዶራ አገላለጽ ስለመቻል አቅማችን ያለን አመለካከት ቢሊፍ ሲስተምን ይይዛል። is concerned with whether or not a person believes that he or she can accomplish a desired outcome. Beliefs about one's abilities affect what a person chooses to do, how much effort to put into a task, how long duration. A self-efficacy belief also affect the person's affective and emotional responses. የስሜት አፌክቲቭ ሲባል ስሜት ነው። ኢሞሽናልም እንደዛው ኃይል ስሜት የስሜት ሁኔታዎችን ነው የሚመለከቱት። the higher the self efficacy, the better the outlook, the more the positive the health condition of a person is. ሁለተኛው ደግሞ ተቃራኒውን ነው የሚያሳየው። under conditions of low self-efficacy, mental health may suffer even when environmental conditions are favorable, even when there is enabling environment. ስለዚህ ምን ያህል ለራሳችን የመቻል አቅም ያለን አመለካከት አፌክት እንደሚያደርገን ከዚህ ውስጥ ትረዳላችሁ። ሁለቱንም እነዚህን አረፍተ ነገሮች የሚያስር አንድ ነገር ልንገራችሁ። self efficacy and mental health outlook are positively correlated. አንዱ ሲጨምር ሌላውም ይጨምራል፣ ከፍ ይላል አብሮ፣ ዝቅ ሲል አብሮ ዝቅ ይላል፣ አብሮ vulnerability ከፍ ያደርገዋል። ስለዚህ improved behavioral and functional outcomes under efficacious conditions for individuals with and without disabilities are very important and crucial. እነዚህ ነገሮች እንዲመጣ ያደርገዋል ሃይ ሰልፍ ኤፊካሲ ሲኖር። ሰልፍ ኤፊካሲያቸው ሎ የሆኑ ሰዎች ሳይወዳደሩ ይሸነፋሉ፣ ሳይፈተኑ ይወድቃሉ፣ ቀድመው እጅ ይሰጣሉ አይሆንልኝም ብለው። ስለዚህ ለውስጣችን ኦፈር የምንደረገውን ሪስፖንሲቢሊቲ ልንወጣው ኬሪዮን ልናደርገው እንደምንችል ውስጣችንን ባሳመነው ቁጥር we just appear to be at a good post ማለት ነው። psychological control beliefs. A control belief is akin to
self-efficacy beliefs ቅድም intertwined ናቸው ብለናል and self-generated feelings of control improve outcomes of diverse groups of individuals with physical disabilities and chronic illness. So this is how psychologically is able a person, how psychologically is empowered, strong. ስለዚህ ምን ያህል ነው ጥንካሬው፣ ምን ያህል ነው ብርታቱ፣ ሰልፍ ቶካችን እንዴት ነው፣ ለውስጣችን የምንነግረው በምን አይነት ሁኔታ ነው። ስለዚህ የስሜት መቆጣጠር ሁኔታ ነው። ሌላው ደግሞ ከስነ ልቦናዊ መቆጣጠር ባሻገር ደግሞ ኮፒንግ ፓተርንስ እንዴት ነው ሁኔታዎችን ለመቆጣጠር ጥረት የምናደርገው። It's a behavioral and cognitive effort to manage specific internal and external demands. ፍላጎቶቻችንን ውጫዊ የሆኑ ጫናዎችም ይሁን ሳቢም ይሁን ገፊ ጫናዎችን እንዴት ነው እሱ ማኔጅ እያደረግን ያለ ነው፣ ኮፒ እያደረግን ያለ ነው፣ እየተቋቋምን ያለ ነው። ይሄ ኮፒንግ ፓተርን ብዙ ጊዜ ከስትረስ ጋር ይያያዛል። ስለ ስትረስ ስናወራ ኮፒንግ ዊዝ ስትረስ እያልን እናወራለን እና ለዚህ ነው ኮፒንግ has been studied with the context of stress የሚል አረፍተ ነገር እዚህ ጋር የምታዩት። የመቋቋም አቅም ያንን ነገር ችግሩን ቻሌንጅ ማድረግ ፌስ የማድረግ ሁኔታዎችን ይይዛል። ሁለት መስመሮችን እንይዝ ውስጥ አንደኛው ፖዚቲቭ የሆነ እዚህ ጋር አክቲቭ ኤንድ ፕሮብለም ፎከስድ ሲሆን ሁለተኛው ደግሞ ኔጌቲቭ ነው። ኔጌቲቭ ኮፒንግ ሜካኒዝም ያላቸው ሰዎች ፓሲቭ አቮይዳንት ኤንድ ኢሞሽን ፎከስድ ኮግኒቲቭ ስትራቴጂ ይጠቀማሉ። ይሄ ደግሞ ውጤቱ ምን ይሆናል? ፑር ይሆናል። ሁልጊዜ ኮምፕሌን የማድረግ ነገሮች ይመጣሉ። አክቲቭ ሪአክቲቭ ፕሮብለም ፎከስድ ቻሌንጁን ስሜታቸውን መከፋትን ያንኑ መቆዘም አይነት ነገሮች ሳይሆን challenging the challenge and troubling the trouble ካለ then we go for redefining the thoughts to become more positive። ስለዚህ favorable outcomes እንጠብቃለን ማለት ነው። ኮፒንግ ፓተርኑ ላይ እነዚህን ሁለት ኮፒንግ ፓተርንስ እንመለከታለን። An adaptive coping pattern would involve the use of primary and secondary control strategies. Primary control strategies የሚባሉት ከሁኔታው ጋር ፊት ለፊት መጋፈጥን ራሱን ሶልቭ ማድረግን የሚመለከት ሲሆን ሰከንደሪ ኮንትሮል ስትራቴጂ የሚባሉት ግን መንስኤዎችን ወደ ጀርባ ሄዶ ወይም ደግሞ ራስን ለመጠበቅ ለማሸሽ የሚደረጉ ጥረቶች ሴፍ ሳይድ ላይ ለመሆን የሚደረጉ ጥረቶችን ያመለክታል። ሶ አክቲቭ ኮፒንግ ባለ ቁጥር የአእምሮ ጤንነት እንዲሁም የቅጥር ሁኔታዎች ውስጥ ፊትነሳችንን ከፍ ያደርገዋል። An important component in the coping process is appraisal. ራሳችንን የምናይበት መንገድ፣ የምንገመግምበት፣ የምንረዳበት፣ ኢቫሉዌት የምናደርግበት መንገድ it's very important. Appraisal is related to self-efficacy ስለመቻል አቅማችን ያለን አመለካከት ነው ብያችኋለሁ። In the sense that one's thoughts and cognition control how one reacts to potentially negative situation. ኔጌቲቭ ሲቹዌሽን በሚገጥመን ሰዓት ተስፋ ነው የምንቆርጠው ወይስ ተስፋ ነው የምንሰንቀው? እችላለሁ፣ ጠነክራለሁ፣ ከጨለማ በኋላ ብርሃን ይመጣል ብለን ነው ውስጣችን የምንነግረው ወይስ I'm going to fail ብለን ነው? እንዴት ነው እሱ ኮፕ ለማድረግ ጥረት የምናደርገው? So we need to introspectively look into oneself። ወደ ውስጣችን መመልከት አስፈላጊ ነው ማለት ነው። ሌላው ፐርሰናሊቲ ዲስፖዚሽን አራተኛው ሳይኮሎጂካል ኮንስትራክት ነው። ቅድም እንዳየነው ኦፕቲሚዝም እናያለን። እዚህ ውስጥ የኦፕቲሚዝም ተቃራኒ ፔሲሚዝም ነው። ኦፕቲሚስቶች ወይም ብሩሃንነት የሚታይባቸው ሰዎች እንደዚህ ይባላል። ኦፕቲሚዝም ውስጣቸው ያሉ ሰዎች በጨለማ ውስጥ ብርሃን ማየት አቅም አላቸው። ውድቀትን ሳይሆን የሚፈሩት ወድቆ መቅረትን ነው። ውድቀታቸውን እንዲያውም ያመሰግናሉ። የትናንትና ችግር ያጠንክረኛል፣ አመሰግናለሁ። ምክንያቱም ድጋሚ እንዳልቸገር ድጋሚ እንዳልወድቅ ትምህርት ሰጥቶኝ ስላለፈ ማለት ነው። ይሄ የኦፕቲሚስቶች መመሪያ ነው። እንግዲህ በብዙ አገላለጾች ውስጥ የምታስተውሉት አለ አይደለ? ለምሳሌ
አስተማሪ ህይወትም መምህርም ያስተምራሉ። መምህር ሲያስተምር ህይወትም መምህርም ይፈትናሉ። መምህር አስተምሮ ይፈትናል፣ ህይወት ግን ፈትኖ ያስተምራል። መምህር አስተምሮ ይፈትናል፣ ህይወት ፈትኖ ያስተምራል። በየትኛውም ሁኔታ ውስጥ እንሁን ስንፈተን ልንማርበት የምንችል እድል ሊኖር እንደሚችል ማጤን ይገባል የሚለውን ያሳያል። ፔሲሚዝም ግን ጨለምተኝነት ነው። ያለውን ሳይሆን የሌለውን ሁልጊዜ ጉድለቶችን ነው እያነሱ እንትን የሚሉት። እንደዚህ አይነት አገላለጽ አለ። እንዲያውም ለምሳሌ ብርጭቆ አለ። ብርጭቆ ውስጥ ውሃ፣ ግማሽ ውሃ፣ ብርጭቆውን በግማሽ እንትን ብንለው ብርጭቆውን አሳይተን ይሄ ብርጭቆ ግማሽ ሙሉ ነው ወይስ ግማሽ ጎደሎ ተብሎ ሲጠየቅ ኦፕቲሚስቶች ብዙ ጊዜ ያለውን ነው የሚያዩት፣ ግማሽ ሙሉ ነው። ፔሲሚስቶች ግን ግማሽ ጎደሎ ነው። ነጭ ልብስ ላይ ትንሽ የጥቁር ነጥብ ስትታይ ከልብሱ ኳሊቲ አንጻር ሳይሆን ከጥቁር ነጥብ አንጻር ነው የሚያዩት። ወይም ደግሞ የሌለውን ነገር ትንንሽ they fear the future። ህይወት ጥሩ አይደለም፣ ምን ዋጋ አለው? እንደዚህ አይነት ኮምፕሌኖች ናቸው። ነገን በፍርሃት ነው ኤክስፔክት የሚደረገው ቲንክ እና ኦፕቲሚዝም ባለን ቁጥር አተያያችን ሳይኮሎጂካል ስታሚናችንን ከፍ ስለሚያደርገው ነው። በነገራችን ላይ ይህንን አድቮኬት የምናደርግ ኦፕቲሚዝም ደግሞ ለመለማመድ ፖዚቲቭ ሰልፍ ቶክ አንዱ መድኃኒት ነው፣ አንዱ በጎ ነገር ነው። People with an optimistic orientation rather than pessimistic orientation are far better across several dimensions. Optimists tend to have better self-esteem. ለራሳቸው ያላቸው ክብር ቦታ እንግዲህ እነዚህ ቅድም ሰልፍ ኤፊኬሲ አውርተናል። ሰልፍ ኤፊኬሲ፣ ሰልፍ ኢስቲም፣ ሰልፍ ኮንሰፕት፣ ሰልፍ ኮንፊደንስ፣ ሰልፍ አሰርቲቭነስ እያልን የምናነሳቸው የራሳቸው መለኪያና ካራክተሪስቲኮች አሏቸው። አንድ ቪዲዮ ዊዝደም ላይ አለ፣ እዚሁ ዊዝደም ቻናል ላይ አለ ስለ ሰልፍ አሁን ስለጠቀስኩላችሁ ሰርች አፕሎድ ያደረኩት አለ። እሱን ተመልከቱ ከፈለጋችሁ፣ ወይ ሊንኩን እዛ ላይ ያደርግላችኋለሁ። ግን ኢዝሊ ቪዲዮስ ብላችሁ ብትገቡ ታገኙታላችሁ። እያንዳንዳቸውን ምን አይነት ካራክተሪስቲክ እንዳላቸው አስቀምጫለሁ። ሰልፍ ኢስቲም ለራስ የሚሰጥ ክብር፣ ቦታ፣ ዋጋ ነው። ሰልፍ ወርዝ ያንን ከፍ እንዲል ያደርጋል። ኦፕቲሚስት መሆን ሌስ ሆስታይል እንድንሆን፣ ዝቅተኛ የሆነ የጥላቻ ደረጃ ጥላቻን የምንለማመድ አይነት ሳይሆን በጣም ሚኒማይዝ የሚያደርግ አይነት towards others and tend to use more adaptive coping strategies than pessimists. ፔሲሚስቶች አዳፕቲቭ ስትራቴጂ አይጠቀሙም። ማላዳፕቲቭ ስትራቴጂስ የሚባሉት ታውቃላችሁ። ለምሳሌ ማላዳፕቲቭ ኮፒንግ ስትራቴጂስ የሚባሉት ጭንቀት ስላጋጠማቸው የሚጠጡ፣ የሚሰክሩ፣ የሚያጨሱ ምናምን አይነት ነገር ቢሆን ይሄ ማላዳፕቲቭ ነው። Optimism is significant predictor of coping efforts and recovery from surgery. ኦፕቲሚስቶች ለምሳሌ ሕክምና ላይ በህመም በአደጋ ምክንያት ሕክምና ላይ ያለ ሰው እንዴት አደረግ ሲባል ብሶብኛል አይልም። ወይም ኦፕቲሚስት ከሆነ ያለውን ነገር ሪሉን ለሐኪም ይነግራል። ለራሱና ለሌላ ሰው የሚነግረው ግን as he she is getting better, as he or she is getting better። ከትናንትና ዛሬ ይሻላል፣ ነገ ደግሞ ከዛሬ እንደሚሻል ተስፋ ያደርጋል። ይሄ በጣም ጥሩ ነው። Our feeling may just help our body to be in a good way to recover in a faster way. Individuals with optimistic orientation have faster rate of recovery during hospitalization and faster rate of return to normal life. They bounce back, resilient ናቸው። ከሆስፒታል እንትንም ቶሎ የማገገም ቴንደንሲ እናስተውላለን። Optimism may reduce symptoms and improve adjustment to illness because it is associated with the use of effective coping strategies. ስለዚህ optimism is more likely to cope with impairment by using active adaptive coping strategies. And this in turn will lead to reduced disability. እንግዲህ እስካሁን ድረስ የተነጋገርነው አራቱን ሳይኮሎጂካል ኮንስትራክትስ ነው ያየነው።
the four constructs of psychological environment social psychological environment ጋር በጣም ቁርኝት አላቸው። Constructs of psychological environment are highlighted to illustrate the influence of these factors on disability and the enabling or disabling process. Enabling disabling process. Please don't forget. አራቱ የሳይኮሎጂካል ኢንቫይሮንመንት ኮንስትራክትስ ያልናቸው በሁለት መደብ አይተን አንደኛውን መደብ ሶሻል ኮግኒቲቭ ፕሮሰስ አለ፣ ሌላኛውን ደግሞ ፐርሰናሊቲ ዲስፖዚሽን ኦፕቲሚዝም አንስተን ማለት ነው። ወደ አምስተኛ ነጥባችን እንምጣና ፋሚሊ ኤንድ ዲዛቢሊቲ ማይክሮ ሲስተም ያልነው ላይ ቅድም ማይክሮ ሲስተም ያልነው ላይ ቤተሰብን አንስተን ነበር። the family can be either an enabling or disabling factor for persons with a disabling condition. ቤተሰብ በጣም ክሪቲካል የሆነ ሮል አለው። although most people have wide network of friends, the networks of persons with disabilities are more likely to be dominated by family members. ቤተሰብ የመጀመሪያ እንዲሁም ደግሞ sense of ownership belongingness high ስለሆነ even among persons with disabilities who maintain a large network of friends, family relationships often are most central and families often provide the main source of support. እነኚህን support systems family support በሶስት መደብ እንይ። አንደኛው ኢንስትሩሜንታል ነው material supports፣ ሁለተኛው ደግሞ informational providing advice and referrals and strengthening emotional love bond tie የእንክብካቤ ፍቅር ፈገግታን ማሳየት የተከፋ የተኮሳተረ በርደን እንደሆኑ አድርጎ የሚቆጥር አይነት እይታና አቀራረብ ሳይሆን ሴንስ ኦፍ ቢሎንጊንግነስ ሃይ እንደሆነ የሚያሳይ በፈገግታ ያለ አትሞስፌር መፍጠርን ይመለከታል። Family can be enabling to people with functional limitations by providing such tangible ተጨባጭ አገልግሎቶች as housekeeping, transportation, and by providing personal assistance in activities of daily life. ገዛዎችን families can also provide economic support to help with the purchase of assistive technologies and to pay for personal assistance and ሌላው ኢሞሽናል ሰፖርት ብለናል ከላይ በፍቅር በእንክብካቤ አወንታዊ በሆነ አይነት አታይ እነዚህን ማንሳት in all of these areas friends networks can supplement the support እገዛ ነው ድጋፍ ነው ተጨማሪ ነገር ነው and it's important to note however that families may also be disabling ለምን ቤት ውስጥ ዘግተው የሚያስቀምጡ አስራው የሚያውሉ አይነት ሊሆን ይችላል። ለምሳሌ አውቲዝም ልጅን ይሄ ከአመለካከት ጋርም ይያያዛል። በነገራችሁ ላይ ለምሳሌ እርግማን ነው የሆነ ኃጢአት ብንሰራ ነው ከመካከላችን ወዘተ የመጣብን ነው ብሎ የሚያስቡ ከሆነ ቤት ውስጥ ነው አስራው የሚያስቀምጡ ብቻ ሳይሆን ኢቭን የሚያዩበት መንገድም ሁል ጊዜ ቤት ውስጥ ሰላም እንዲያጣ የሚያደርግ አይነት ነገር ሊከሰት ይችላል። እና they may promote dependency ጥገኝነትን ፕሮሞት የሚያደርግ አይነት ሁኔታ ሊፈጠር ይችላል። እስካሁን ምን አየን? እስቲ እንመለስ። ኢምፓክቶቹን ነበረ በተለያዩ ፋክተርስ ስንመለከት የነበረው እስከዚህ ድረስ አምስቱ ፋክተር አድርገን አሁን